ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ተመልሼ የመጣሁበት ቪዲዮ ያው ብዙዎቻችሁ እንደምታውቁት እንደምትሰሙት ሚዲያ ላይ እየተዘዋወረ ነበርና እንደው ይሄ የወሎ ይሄ ራያ አካባቢ የሚባል ማህበረሰብ እኔ እስከማውቀው ድረስ ወሎ እዛው እያለን ደግነቱ፣ ጥሩነቱ ብዙ የተለያየ ነገር የምሰማው በደግነቱ ነበር። እዛ እያለው ማለት ነው። ውሃ ጠይቀህ እርጎ ነው የሚሰጥህ። ውሃ ጠይቀህ ጠላ ነው የሚያጠጣህ። በቃ እንደዚህ ብቻ አብዛኛውን ሲወራ የምንሰማው ስለ ራያ ስለ ወሎ ደግነቱን ነው። እኔ ግን ስደት ከወጣሁኝ ጀምሬ ሳውዲ አረቢያ ከገባሁ ከራያ ሰው ወንድም በወንድሙ ላይ ሲጨካከን ማለት ደግሞ እኮ የሚገርማችሁ ነገር በትልቅ ነገር አይደለም የሚጣሉት። ሳውዲ ስደት የገባ ሰው የሚጣሉት በምንድን ነው? አብዛኛውን የሚገዳደሉት በሴት ማለት ነው። ነገ ትታው ለመከድ ሴት እና አሁን እንደው ቢላላይኩም እንደው አሁን ይሄን የመሰለ ልጅ አይደለም ለሀገሩ ሰው አይደለም አብሮት ላደገ አይደለም የቅርብ ሰው ለሆነ ሰው እኛ እንኳን ሚዲያ ላይ አይተነው ስለ ደህና ሰውነቱ ስለ የዋህነቱ የምንሳሳለትን ልጅ እንደዚህ አድርገው በስደት ወንድማቸውን በአሰቃቂ ሁኔታ መግደል ምን ይባላል? አንድ አእምሮ ያለው ሰው እንደ ሰው ከሚያስብ ሰው ይሄ ይጠበቃል? የፈለገ ነገር የፈለገ በደል የፈለገ ነገር ሊኖር ይችላል። ግን ምን አለ ቢያንስ ይሄ ልጅ እናት አባት ይኖረዋል፣ ቤተሰብ ይኖረዋል። እስኪ እሱ እንዳጠፋ ጠፍቶ እንኳን እዚህ ሀገር ላይ ይሄ በሳውዲ አረቢያ ሕግ የገዳይ ሰላም የለ። የሟች እንኳን እንደተፈለገ ብድግ አድርጎ የማይቀበርበት ሀገር እንደዚህ አይነት ተግባር መተግበር በጣም ያሳፍራል፣ ያስጠላል። ቆይ ሰው እንዴት ሰው አያስብም? እኔ አንዳንድ ጊዜ ይሄ ወሎ ዙሪያ የሚባል ሀገር ወላይ በጣም ነው የሚያስጠላው። ማለት አብዛኛውን ይሄ ራያ ወሎ ምናምን የሚባል ሀገር ሳውዲ አረቢያ ላይ አብዛኛውን እኔ ብዙ የተጋደሉ ሰዎች ሰምቻለሁኝ፣ አውቃለሁኝ። በሴት ነው የሚጋደሉት ደግሞ። ቆይ እንዴት ሰው በሴት ይጋደላል? ቆይ ኧረ አሁን ይሄን የመሰለ ልጅ አሁን የዚህ ልጅ እሱስ ሙቷል። ምንም ይሁን ምንም ሂዷል። ከሞት የሚቀር የለም። ሂዷል አንድ ጊዜ። እስኪ እናቱ ይህን የወለደች እናት አሁን እንደው እኔ እንጃ። ስብሃን አላህ። ኧረ ተው ወገን ተው። ማለት የሰው ልጅ የተፈጠረበት ዓላማ አለው። አንድ ሰው ሲኖር ዝም ብሎ በትንሽ በትልቁ ሰው ለመግደል ሰው እንደዚህ ምናምን በቃ እኔ የሚገርማችሁ በባህር እንኳን ሰው ሲመጣ ሰው መንገድ ላይ እንኳን ሞት አልሞት እያለ ሰው ካራ ሲኪን ሽጉጥ ይዞ የሚጓዛለ። መቼም አንድ ሰው ራሱን መጠበቅ ያለ ነገር ነው። ግን በዚህ ልክ
በማይረባ ነገር ሰው መግደል የሰውን ልጅ የሐላል ነገር የሰውን ልጅ ያክላል ፍጡር እንደ ቀላል ነገር መግደል ያማል። ወላሂ እኔ የሚገርማችሁ አንድ የሆነ ታሪክ አለ። እኔ የማውቀው ታሪክ እንኳን ማለት ነው እዚሁ ራያ አካባቢ ነው። ልጅቱ ሁለት የራያ ወንድ ትጀናጀናለች፣ ታወራለች። ሁለቱም አይተዋወቁም። አንዷን ሴት ለሁለት እንደሚያወሩ ማለት ነው። እነዛ ልጆች በሆነ አጋጣሚ ከአንድ ቤት ይገናኛሉ። ከአንድ ቤት ተገናኝተው ያኛው ልጅ አንደኛው ከተማ ነው፣ አንደኛው ገጠር ነው። ከገጠር ያለው ከተማ መጥቶ ያረፈው እዛ ያኛይቱ ልጅ ከሚጀናጀናት ነው። ያኛው ልጅ እንደዚህ ስልክ ሲታዩ የዛችኛይቱ ልጅ ከተማ ካለው ልጅ የዛችኛይቱን ፎቶ ያያል ማለት ነው። ሲያይ ይቺ ልጅ ታውቃታለህ እንዴ ሲለው ይችንማ እየተጀናጀንኳት ነው እንደዚህ ፍቅር እየተፈቃቅረና ምናምን ሲለው ማለት ነው። ያ ከገጠር የመጣው ልጅ ስኪን አንስቶ ወጋው ማለት ነው። ያው ልጁ በዘን ሰዓት ትከሻው አካባቢ ስለነበር የወጋው ያኔ ለሞት እንትን አላደረገውም እንጂ ወጋው። ወግቶት ወጥቶ ጠፋ ማለት ነው። እንግዲህ አስቡ፣ እንደዚህ አይነት አስተሳሰብ ያላቸው ናቸው። በቃ አስተሳሰባቸው አንድና አንድ ሴትና ሴት ብቻ ነው። በቃ ይጠጣሉ፣ ይሰክራሉ፣ ሀላስ እንደዚህ እንትን ነገር ነው። እና ቢያንስ ለእናንተ ባታስቡ፣ እናንተ ሳንያችሁ አስተሳሰባችሁ አንድ ሴት ላይ ከሆነ ቤተሰብ አለ፣ እዛ የሚጨነቅ እናት አባት አለ፣ አገር ይረበሻል። እንደገና እዚህ ደግሞ ድሃውን ሰርቶ መለወጥ የሚፈልጋለ፣ ብዙ ምስኪን አለ። እንደዚህ አይነቱን ነገር ባትረብሹ በጣም የተሻለ ነው። እባካችሁ ልብ ግዙ። ድሮ ሲወራ የምንሰማው ቤተሰብ የሚጋደለው በትልቅ ነገር ነው። ዝም ብሎ በማያውቃ ሴት አይደለም፣ ወይ በሚስቱ ነው፣ ወይ በአባቱ ርስት ነው። ብቻ በትልልቅ ነገር ነው፣ ወይ በዲኑ በሃይማኖቱ ነው እንጂ ዝም ብሎ በሴት እየተነሳ የሰው ደም ማፍሰስ ሰውን ልጅ አላህ ያከበረውን ነፍስ በጣም ያማል። እባካችሁ ልብ ግዙ ነው የምለው። የዛሬው ቪዲዮ ይህን ይመስላል።